አርጋኖን የሚባለው እዚህ የምታዩት እንትን ይሄ አሁን ረቂቅ የሆኑትን እንትኖች ፒክ ማድረግ ይችላል። 108 አውታሮች ነው ያሉት 54 በዚህ 54 በዚህ በሁለቱም እና መቃኛው እንዳያችሁት አሁን የጊታር ነው። ጥሩ አይደለም፣ አይሰራም። አሁን አግኝቻለሁ ሌላ ከውጭ ሀገር አግኝቼ ልክ እንደ ስክሩ ድራይቨር እንትን እያደረገ በደንብ የሚሰራ አግኝቻለሁና እሱም ዲቨሎፕ እየተደረገ ነውና ልዩነቱ ምንድን ነው? በዛ እንትን በምንልበት ጊዜ ፍሪኩዌንሲ ሬንጁ ቅድም እንደነገርኳችሁ 12000 ነበር። ይሄ 17000 ነው። ይሁት እንግዲህ ያውም በዚህ ነው። ይሄንን እንትን የምንለው እስከ 24000 ድረስ ይደርሳል። ያ ደግሞ የሞተ ሰው ይቀሰቅሳል ብለን ነው። ስለታመመ መፈወስ ሳይሆን ወዲያው የሞተን ሰው መቀስቀስ ይቻላል የሚል ነው። በእኛ በሕክምና እንትን ውስጥ ዲፊብሪሌተር የሚባል አለ። ኤግዛክትሊ ኤግዘሪስት ልክ እንደዛ ያደርጋል ነው። ስለዚህ ያንን አርጋኖን ይሄ የነበረ መሳሪያ ነው። የነበረ መሳሪያ አይደለም፣ የተፈለሰፈ አይደለም። አባ ጊዮርጊስ ጋሽጫ አርጋኖን ብሎ የእመቤታችንን ምስጋና የጻፈው መጽሐፍ አለ። እዛ ላይ ደግሞ እመቤታችንን በአርጋኖን እናመስግናት ይላል። ፍሪኩዌንሲው ልዩ ስለሆነ ማለት ነው፣ ከበገናው ስለሚለይ ማለት ነው። እሱ ነው ይሄ እንጂ እኔ የፈለሰፍኩት አይደለም። 400-500 ዓመታት